ማንም የተጠማ ቢኖር ወደኔ ይምጣ። ሙሴ አባቶቻቸው በጥም ሲቃጠሉ ወደኔ ሄዱ አይደለም ያለው፣ ወደ አለቱ ነው የወሰዳቸው። ኢየሱስ ወደ ሆነ ቦታ አይደለም የሚጠቁመው፣ ወደኔ ይምጣ። ኑ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ምንጭ ከውስጡ ይፈልቃል። ተመላላሽ ቋሚ ነገር ሁሌ እየሄደ አይቀዳም። ምንጭ ሆድ ውስጥ ነው መከፍተው። ምንጭ ሁል ጊዜ ሕያጅ ይወጣል ማለት ያለቀለት አምላክ ነው። እኛ ውስጥ ያለ እኛንን የምናድገው ይመነጫል ማለት ምንድነው? ትጨምራለህ፣ ወደ ሙላት ይመጣል፣ ይቆጣጠራል። በክርስቶስ ኢየሱስ ያመናችሁ ይሄንን ኤክስፔሪየንስ እያረጋችሁ ካልሆነ ዛሬ ጀምሮ ይሄን ኤክስፔሪየንስ ማድረግ አለባችሁ። ሕይወታችን መድረቅ የለበትም። በጌታ ሆነን ካመንን ሕይወታችን ከድርቀት ነፃ መሆን አለበት። ከጥም ወደ እርካታ መቀየር አለበት። ምክንያቱም በእኔ የሚያምን ያለው ኢየሱስ። ይሄንን ለመቀበልና በዚህ ለመሞላት ምንድነው ኳሊፊኬሽኑ? በእኔ ማመን፣ በጌታ ማመን ብቻ በዚህ ሕይወት ለመኖር የመጀመሪያም የመጨረሻ መመዘኛ። ክብር ለኢየሱስ ይሁን። ስለዚህ ሕይወቴ ላይ በጣም ድርቀት አለ፣ አስቸግሮኛል የምትሉ ሰዎች መድኃኒቱ ይሄንን ምንጭ እዚህ ውስጥ እንዲከፍተው መፍቀድ። ይሄ ምንጭ ከተከፈተ አንተ አትጠቁመውም፣ አንተ አትመራውም፣ ይወርሳል፣ ይይዝሃል፣ ይቆጣጠራል። ሁሌ ፍሬሽ ነው። መንፈስ ቅዱስ ጋር አብሮ የሚውል ሰው ያስታውቃል። አይቆራረጥም ሕይወቱ። ሁሌ ፍሎዋል፣ ሁሌ እሳት ነው፣ ሁሌ ሪቫይቭድ ነው፣ ሁሌ ወንጌል ሰባኪ፣ ሁሌ በክርስቶስ ኢየሱስ የሚደነቅ ነው። የመንፈስ ቅዱስ ሥራ ይሄ ስለሆነ ከሆዱ ይፈልቃል። ይህንንም ያለው በእርሱ የሚያምኑ ስለሚቀበሉት ስለ መንፈሱ